በመንፈሳዊ ሕይወታችን ውስጥ የሆነ ቦታ ላይ ተተብትበን የቀረን የሚመስል ስሜት ተሰምቶን ያውቃል? ያው መልካሙን ነገር ለማድረግ እየፈለግን ግን ደግመን ደጋግመን በዛው ኃጢአት ውስጥ ስንወድቅ ለምንድን ነው ይሄ የሚሆነው? እንግዲህ በዚህ ትንታኔያችን ውስጥ ልክ እንደዚህ በጽናት በሚያስቸግረን ኃጢአት ላይ እውነተኛ ድልን እንዴት ማግኘት እንደሚቻል እንመለከታለን። መፍትሄው ደግሞ የሚጀምረው ከሮሜ 8:13 ከምናገኘው ጥልቅ ማስተዋል ነው። እውነት ለመናገር ይሄ ስሜት በጣም የምናውቀው ነው። ይህን ያህል ጊዜ በጌታ ቆይተን አሁንም ድረስ ግን የሚያስቸግሩ ነገሮች አሉ። ከዚህ ፍስራት ማን ያላቀቀኛል የሚል ጩኸት። ይሄ በውስጣችን የሚካሄደውን እውነተኛ ትግል ነው ቁልጭ አድርጎ የሚያሳየው። መልካሙን ለመስራት ያለን ፍላጎትና የኃጢአት አስገዳጅ ጉልበት የሚጋጩበት እውነተኛ የጦር ሜዳ ነው። እና እዚህ ጋር ልብ ማለት ያለብን ነገር አለ። ችግሩ የመልካም ነገር ፍላጎት ማጣት አይደለም፣ በፍጹም። እውነተኛው ችግር የምንመኘውን ያንን መልካም ነገር በተግባር ላይ ማዋል አለመቻላችን ላይ ነው። እና ይህንን ክፍተት አምኖ መቀበል ለለውጥ የመጀመሪያው በጣም ወሳኙ እርምጃ ነው። እሺ፣ ታዲያ ለምንድን ነው የምንከሸፈው? ለምንድን ነው የተለመዱት ዘዴዎቻችን የምንሞክራቸው ነገሮች ውጤት የማያመጡት? ወደዚህ ስንመጣ የችግሩን ጥልቀት መመርመር እንጀምራለን። ነገሩ ዝም ብሎ የፍላጎት ማነስ ጉዳይ አይደለም። ለዚህ ውድቀት ስር ነቀል እንዲያውም ስነ መለኮታዊ የሆነ ጥልቅ ምክንያት አለው። እነዚህ ነገሮች ስናይ ሁላችንም ሞክረናቸዋል አይደል? በቃ በራሳችን ጉልበት ለመለወጥ መወሰን፣ ጠንካራ ውሳኔዎች ማድረግ፣ አዳዲስ ስልጠናዎችና እቅዶችን ማውጣት፣ እንዲያውም በጾሙና በጸሎት መበርታት፣ የበለጠ ጥንቃቄ ማድረግ። ግን እውነታው ይሄ ነው። እነዚህ ሁሉ ጥረቶች በአሮጌው ማንነታችን ውስጥ የተቀመጠውን የኃጢአት ኃይል በራሳቸው ሊያስገዙት አይችሉም። ሐዋርያው ጳውሎስ እኮ ራሱ ይሄንን ተናግሯል። ይሄ ኑዛዜው የራስ ጥረት ለምን እንደሚከሽፍ መጽሐፍ ቅዱሳዊ መሰረቱን ይሰጠናል። አስቡት፣ እሱ እንኳን በጎ የሆነውን የማድረግ ፍላጎት እያለው ሊፈጽመው እንደማይችል ነው የተናገረው። ይሄ ማለት ምን ማለት ነው? ችግሩ የፍላጎት ማጣት ሳይሆን የኃይል ውስንነት ነው ማለት ነው። ስለዚህ ወሳኙ ነጥብ ይሄ ነው። የውድቀታችንን ሁሉ ስር መሰረቱ በእግዚአብሔር ላይ ከመደገፍ ይልቅ በራሳችን የመታመን ዝንባሌ ነው። ይሄ እኮ ከኤድን ገነት ጀምሮ የነበረ ፈተና ነው። የራሳችን መፍትሄ የመሆን ፍላጎት። ይሄ ነው ዋነኛው ወጥመዳችን። ሁሌም መፍትሄውን ከራሳችን ውስጥ እንፈልጋለን። ይህ ምሳሌ በጣም ኃይለኛ ነው። እስራኤላውያን ለ40 ዓመታት ሙሉ ያንን አንድ ተራራ ሲዞሩ እንደነበሩት ማለት ነው። አስቡት፣ ማለቂያ የሌለው ጥረት፣ ግን ምንም አይነት እድገት የለም። የኃጢአትን ችግር ከውስጣችን ለመፍታት መሞከር ማለት ልክ ይሄ ነው። ማለቂያ በሌለው አዙሪት ውስጥ መሽከርከር። ብዙ ጥረት፣ ብዙ ድካም፣ ግን ምንም እውነተኛ እድገት የለም። እሺ፣ እንግዲህ እስካሁን ድረስ ችግሩን በደንብ አይተናል። አሁን ግን ወደ መፍትሄው ምጣ። እዚህ ጋር ነው ነገሮቹ የሚቀየሩት። መፍትሄው በውስጣችን የሚገኝ ነገር አይደለም። በፍጹም ከውጭ ነው የሚመጣው፣ ከመለኮታዊም ምንጭ። ልዩነቱ እኮ በጣም ግልጽ ነው። አንደኛው መንገድ የራስ ጥረት ነው። በዚህ መንገድ ስንሄድ መጨረሻው ምንድን ነው? ውድቀት፣ ብስጨት፣ ተስፋ መቆረጥ። ሌላኛው መንገድ ደግሞ በመንፈስ ኃይል መደገፍ ነው። እዚህ ላይ ውጤቱ ድልና እውነተኛ ነፃነት ነው። አንዱ ወደ አዙሪት ሲመራ፣ ሌላኛው ወደ ድል ይመራ። አንዱ በውስጣችን ባለው ውስን ጥንካሬ ሲመካ፣ ሌላኛው ከውጭ በሚመጣ ኃይል ያርፋል። ይህንን ልዩነት በተግባር ለመረዳት አንድ በጣም አስተማሪ የሆነ ታሪክ አለ። የወንጌላዊው ዲኤል ሙዲ ታሪክ። ይህ ታሪክ በመንፈስ ቅዱስ ለመጠቀም መሞከር እና በመንፈስ ቅዱስ ቁጥጥር ስር መሆን መካከል ያለውን ሰፊ ልዩነት በደንብ ያሳየናል። ታሪኩ የሚጀምረው በአንድ ወጣት አገልጋይ ጥያቄ ነው። ለምንድን ነው ዲኤል ሙዲ የሚያስፈልገው ብሎ ይጠይቃል። እሱ መንፈስ ቅዱስን የሚቆጣጠርበት ልዩ ነገር አለው እንዴ ይላል። ይህ ጥያቄ እኮ ብዙዎቻችን ያለንን የተሳሳተ ግንዛቤ ነው የሚያንጸባርቀው። አንድ ሰው በመንፈስ ቅዱስ ላይ ልዩ ቁጥጥር ያለው ይመስለናል። መልሱ ግን በጣም ጥልቅና ሁሉን ነገር የሚገለብጥ ነበር።
አንድ በዕድሜ የገፉ አገልጋይ ምን ብለው መለሱ? አይደለም፣ ዲኤል ሙዲ መንፈስ ቅዱስን አይቆጣጠረውም። ነገር ግን መንፈስ ቅዱስ ዲኤል ሙዲን ተቆጣጥሮታል። ዋው! ይህ ነው አሃ የምንልበት ነጥብ። ዋናው ነገር እኛ መንፈስን መቆጣጠር ሳይሆን መንፈስ እኛን እንዲቆጣጠር መፍቀድ ነው። እሺ፣ በመንፈስ ቁጥጥር ስር መሆን ወይም መጽሐፍ ቅዱስ መሞላት ብሎ የሚጠራውን ነገር በተግባር ምን ማለት ነው? እስኪ ከቲዮሪ ወጥተን በተግባር ምን ማለት እንደሆነ እንመልከት። ይሄ ኤፌሶን ጥቅስ እኮ ቁልፍ ነው። በመንፈስ ተሞሉ የሚለው ቃል በትእዛዝ መልክ መቅረቡ በጣም ወሳኝ ነገር ነው። ይህም ማለት በመንፈስ መሞላት እንዲሁ በዘፈቀደ የሚከሰት ነገር አይደለም። ከኛ በኩል ውሳኔንና ፈቃደኝነትን ይጠይቃል። ምርጫው የኛ ነው። እናም እዚህ ላይ የኛ ተሳትፎ በጣም ወሳኝ እንደሆነ መረዳት አለብን። የመንፈስን ቁጥጥር ለመፍቀድም ሆነ ለመከልከል ነፃ ፍቃድ አለን። እግዚአብሔር ኃይሉን ያቀርባል። ነገር ግን ለዛ ኃይል ራሳችንን አሳልፈን ለመስጠት መምረጥ ያለብን እኛ ነን። እግዚአብሔር በጉልበት ያስገድድም፣ ምርጫችንን ያከብራል። እንግዲህ በራሳችን ጥረት ለመቀጠል ስንመርጥ ውጤቱ ምን እንደሚሆን እናያለን። በመንፈስ ከመደገፍ ይልቅ በራስ መታመንን ስንመርጥ ግንኙነቱ ይበላሻል። መጽሐፍ ቅዱስ እንደሚለው መንፈስ ቅዱስን እናሳዝነዋለን፣ የመንፈስን እሳት እናጠፋለን። እና ምን ይሆናል? በራሳችን ኃይል አልባ ተረት ብቻችንን እንቀራለን። መጨረሻውን ፍሬ ቢስነት እና ወደዚያው የለመድነው ባርነት መመለስ ነው። እሺ፣ አሁን ወደ መጨረሻውና በጣም ተግባራዊ ወደ ሆነው ክፍል እየመጣን ነው። ይህንን ሁሉ የተነጋገርነውን ነገር እንዴት ወደ ግልጽና ተግባራዊ እርምጃዎች መቀየር እንችላለን? የእኛ ድርሻ ምንድን ነው? እንግዲህ ሂደቱ 3 ቀላል ነገሮችን ይመስላል። አንደኛ፣ ያለ እግዚአብሔር ኃይል ምን ማድረግ እንደማንችል ሙሉ በሙሉ አቅም የለሽ መሆናችንን አምኖ መቀበል ነው። ሙሉ በሙሉ። ሁለተኛ፣ የመንፈስን ቁጥጥር ከልብ መመኘት መፈለግ። ሶስተኛ፣ በየዕለቱ ይሄ የአንድ ቀን ነገር አይደለም፣ በየዕለቱ መፍቀድና ራሳችንን ለእርሱ ቁጥጥር አሳልፎ መስጠት። የዚህ ሂደት ውጤት ግን በጣም አስደናቂ ነው። የራስ ጥረትንና ትግልን በሚተካ ለእግዚአብሔር የሆነ ጥልቅና ተፈጥሯዊ ናፍቆት በውስጣችን ይወለዳል። ያው የተጠማች ዋላ ውሃን እንደምትናፍቀው ማለት ነው። ከእንግዲህ ችግሩ ላይ ከማተኮር ወጥተን መፍትሄ በሆነው በእርሱ ላይ ብቻ እናተኩራለን። እናም በመጨረሻ ይህንን ጥያቄ ይዘን እንጨርስ። ከኃጢአት ባርነት እውነተኛ ነፃነትን የሚሰጠውን ኃይል በእውነት መቀበል ምን ይመስል ይሆን? የራስን ጥረት ሙሉ በሙሉ ትቶ በመንፈስ ቁጥጥር ስር መኖር፣ ያ ሕይወት ምን ሊመስል ይችላል?